ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት ቦታ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬም እግዚአብሔር የሚናገረን ነገር እንደሚኖር አምናለሁ። በዚህ ሚዲያ እየተጠቀማችሁ ከሆነ በዝማሬዎቹ፣ በስብከቶቹ፣ በትምህርቶቹ ፕሊስ ለሌሎች እንዲደርስ ደግሞ ሼር እንድታደርጉልንና ሰብስክራይብ እንድታደርጉ የፌስቡክ፣ የቲክቶክ፣ የዩቲዩብ፣ ኢንስታግራም እነዚህ በሙሉ ፕላትፎርሞችን እንጠቀማለን። እነዚህ ነገሮች በሙሉ አብረን እንድናገለግል በፍቅር ጠይቃችኋለሁ። የእግዚአብሔር ስም የተባረከ ይሁን። ዛሬም በአንድ ርዕስ ላይ አብረን እናወራለን። ይሄ ደግሞ ርዕስ የመስዋዕትነት ሕይወት በሚል ርዕስ ይሆናል። እግዚአብሔር ለኃያልነት፣ ለብርሃንነት፣ ለጨውነት እንደጠራን አምናለሁ። መጽሐፍ ቅዱስ የሚናገረው እናንተ የዓለም ብርሃን ናችሁ፣ የምድር ደግሞ ጨው ናችሁ ይላል። ስለዚህ በዚህ ምድር ላይ ስንኖር በዚህ አይነት መልክ ለመገለጥ የሚያስችልን መርህ ይሆናል ብዬ አስባለሁ። ያ ደግሞ የመስዋዕትነት ሕይወት በሚል ርዕስ ይሆናል። ኢየሱስ ክርስቶስ ራሱን መስዋዕት አድርጎ በመስጠቱ ዛሬ ብዙዎች ከጨለማ፣ ከሰይጣን እንዲሁም ደግሞ ከዘላለም ሞት መዳን ችለናል፣ መትረፍ ችለናል። ስለዚህ መስዋዕትነት በሰዎች ሕይወት፣ በሰዎች ኑሮ ላይ፣ በሰዎች ስራ ላይ፣ በሰዎች መንፈሳዊ ነገሮች ላይ እጅግ በጣም አስፈላጊ ነው። ስለዚህ የኢየሱስ ክርስቶስ መስዋዕትነት የዓለምን ታሪክ እንደቀየረ፣ የዓለምን ምዕራፍ እንደቀየረ እኛም ዛሬ በምንኖርበት ምድር ላይ፣ በምንኖርበት ዓለም ላይ እግዚአብሔር የተናገረንን የተስፋ ቃል፣ እግዚአብሔር በሕይወታችን ሊፈጽም ያሰበውን እያንዳንዱን ሐሳብ እንዲፈጸም አካል እንዲለብስ ካስፈለገ ይሄንን ነገር መረዳት መቻል አለብን። ብዙ ሰዎች አልጋ በአልጋ በአንዴ የሚታጨድ ብር፣ በአንዴ የሚመጣ በረከትን ነው የሚያስቡት። ነገር ግን ከነሱ ምን እንደሚጠበቅ አያውቁም። ሳምሶን ሊወለድ ሲል ሌሎችም የእግዚአብሔር ሰዎች የልጁ ስርዓት ምንድን ነው ብለው ይጠይቃሉ። ማለት የሚያስፈልገውን መርህ፣ ፕሪንሲፕል፣ የተነገረው የተስፋ ቃል በሕይወት እንዲፈጸም ምን መደረግ አለበት ተብሎ ይጠየቃል። ስለዚህ እኛም በሕይወታችን ልናደርግ የሚያስፈልገን ነገር፣ ሁላችንም ተመሳሳይ የሚያደርገን ነገር ለተነገረልን የእግዚአብሔር ቃል ይፈጸማል ብለን ለምንጠብቀው ነገር፣ በውስጣችን ላለው ራእይ የመስዋዕትነትን ሕይወት መምረጥ ምርጫ ሳይሆን ግዴታ ነው። ምክንያቱም ሁሉም ነገር በሲምፕል አይመጣም። ያ ራእይ፣ ያ እልም፣ ያ የእግዚአብሔር ቃል እንዳይፈጸም የተለያዩ አይነት ነገር ከራሳችን ጀምሮ ለዛ ነገር ያለመሳካት ስንሰራ ራሳችንን እናገኘዋለን። ይህንን ነገር የሚያጠፋልን የመስዋዕትነት ሕይወት የሚባለው ነው ማለት ነው። መስዋዕትነት ማለት ያልተለመደ የቃሉንና የመንፈሱን ምሪት መከተል ማለት ነው። ቢያስተችም ቢያስነቅፍም ለስጋችን ምቾት ባይሰጥም እነዚህን ነገሮች በሙሉ መስዋዕት ከፍለን ለመጣልን ምሪት፣ ለመጣልን ድምፅ ራሳችንን መስጠት ማለት ነው። ከሀገር፣ ከዘመድ፣ ከቤተሰብ ተለይተ ውጣ ሲባል አብርሃም ዘፍጥረት 12 ላይ ብዙ አይነት ወቀሳ ሊያጋጥመው ይችላል። ከራሱ ጀምሮ አይምሮ ወዴት እሄዳለሁ ሊል ይችላል። ቤተሰብም አጎት አለ፣ አክስት አለ፣ ጓደኛ አለ፣ ምን አለ፣ ወዴት ነው የምትሄደው አንተ ሰውዬ ሊያስብል ይችላል። ነገር ግን ከፈለው መስዋዕትነቱ። የከፈለው መስዋዕትነቱ ግን አብርሃምን አብርሃም አደረገው። ዛሬም ለሚመጣልን ድምፅ፣ ለሚመጣልን ምሪት፣ ለሚመጣልን ድምፅ ራሳችንን መስጠት መቻል አለብን። የሚያስከፍለውን ዋጋ ልንከፍል ያስፈልገናል። ሌላ መስዋዕትነት ማለት ጊዜው እና ሁኔታው የሚጠይቀውን ከምክንያታዊነት በላይ ሆነን ለሚመጣው የተሻለ ውጤት ዋጋ መክፈል ማለት ነው። እንቅልፍ አምሮኛል አለ ማለት ነው። ደክሞኛል አለ ማለት ነው። በዛ ሰዓት ማጥናት ከሆነ ያለብን ማጥናት፣ በዛ ሰዓት መጸለይ ካለብን መጸለይ፣ በዛ ሰዓት መነገድ ካለብን በሚገባ መነገድ፣ በዛ ሰዓት የሚገባንን ነገር ማድረግ፣ ከምክንያታዊነት ወጥተን ያንን ነገር ማድረግ የመስዋዕትነት ሕይወት። በኋላ ግን የሚመጣልን ክፍያ አለ፣ የሚመጣልን በረከት አለ። ሰዎች በዛ ሰዓት የሚያምራቸው በየካፌው እየገቡ የተለያየ ነገር ማድረግ ነው። እኛ ግን በራችንን ቆልፈን ስናጠና፣ በእግዚአብሔር ፊት ጊዜ ስናሳልፍ የዛን ውጤት በኋላ እናየዋለን። ስለዚህ ማድረግ የሚገባንን ነገር በጊዜው መስዋዕትነት ቢያስከፍልም ከፍለን ማድረግ ያ ለሚመጣው ክብር ቁልፍ ነው። መስዋዕትነት የኃያላን ባህሪ ነው፣ መገለጫም ነው። መስዋዕትነት ያልከፈለ ኃያል ሰው የለም። እያንዳንዱ ኃያላን በሕይወታቸው መስዋዕትነት ከፍሏል። የሚገርማችሁ ነገር መስዋዕትነት ከራስ ጀምሮ እስከ አገር ድረስ ታሪክን የሚቀይር
መሳሪያ ነው። ቻይናውያን መስዋዕትነት ከፍለው የማይበላ በልተው የማይደረግን አድርገው ነው የዛሬ የሀገራቸውን መልክ የቀየሩት። እንደዚህ አልነበረችም ቻይና፣ ታሪክ ይናገር። እንደዚህ አልነበረችም እንደነ ሲንጋፖር አይነት ሀገራት። መስዋዕትነት ከፍለዋል። መሄድ ያለባቸውን ርቀት ሄደዋል። የምቾት የሚመስል ጊዜያዊ ምቾት የሚመስል ነገርን በሙሉ ኖ ብለዋል። በኋላ ላይ የሚመጣው ያማረ ውጤት ማለት ነው። ስለዚህ የሚቀጥለው ትውልድ የተባረከ እንዲሆን፣ የሚቀጥለው ትውልድ ያረፈ እንዲሆን፣ የሚቀጥል ዓመት የኛም ህይወት በተድላ በስኬት እንዲሞላ ካስፈለገ ዛሬ የመስዋዕትነትን ህይወት በህይወታችን ልንመርጥ ያስፈልገናል። ለተገለጠልን እውነት ላሰብነው ለዛ ራዕይ የሚሆን መስዋዕትነት ልንከፍል ያስፈልገናል። አንዳንድ ጊዜ ከምንከፍለው መስዋዕትነት መካከል መዋል የሌለብን ቦታዎች ይሆናሉ። ማግኘት የሌለብን ጓደኝነት ይሆናል። ሲምፕል የሚመስል በህይወታችን ላይ ግን ትልቅ መልካም ነገር ይዞልን የሚመጣ ነገሮች ማለት ነው። ዓለም ዛሬ የያዘችውን ቅርጽ የያዘችው፣ አገር ዛሬ የያዘችውን ቅርጽ የያዘችው መስዋዕትነት በከፈሉልን አባቶቻችን፣ መስዋዕትነት በከፈሉ ሰዎች። ማህበረሰቡ በሙሉ ሲተቻቸው ይሄ ትችት አይሰራም ብለው ራሳቸውን ለአዳዲስ ግኝት አሳልፈው የሰጡ እንደነ ቶማስ ኤዲሰን አይነት መስዋዕትነት ከፍለው ዛሬኛ በብርሃን ውስጥ አባቶቻችን ከጣሊያን ጋር እንደምናቀው እንደምንሰማው ተጋፍጠው መስዋዕትነት ከፍለው ለጥይት ደረታቸውን ሰጥተው ነው ዛሬ እኛ ነፃነትን እየተለማመድን በነፃነት እንድንኖር ያደረጉ። ስለዚህ መስዋዕትነት እጅግ በጣም አስፈላጊ መሳሪያ ነው። የሚገርማችሁ መስዋዕትነት በጎልያድ ፊት ራሱ መቆም እንድንችል ያደርገናል። ይከብዳል በጎልያድ ፊት መቆም። ብዙ ሰዎች ኖ ያሉትን ነገር ዳዊት ግን የስ ብሎ ሲቆም በሱ መስዋዕትነት አገር ቀጥላለች፣ ትውልድ ቀጥሏል። አስቴር መጽሐፍ ምዕራፍ 4 ከቁጥር 15 እስከ 16 አስቴር እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሄደ በሱሳ ያሉትን አይሁድን ሁሉ ሰብስብ፣ ለኔም ጹሙ፣ 3 ቀን ሌሊትና ቀን አትብሉ አትጠጡም። እኔ ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ አለች። የሚያስከፍለውን መስዋዕትነት እከፍላለሁ፣ መሞት እንኳን ካለብኝ እሞታለሁ አለች። ይሄ ውሳኔዋ ህዝቧ እንዲተርፍ አደረገ። ይሄ ውሳኔዋ ዘመዶቿ እንዲተርፉ አደረገ። ስለዚህ እኛም ወደኛ ስናመጣው ምንድነው እግዚአብሔር በእኛ ህይወት ላይ እንድንከፍል የሚፈልገው መስዋዕትነት? ጌታው የትኛውን ጉዞ ሊሂድል፣ የትኛውን እርምጃ ልራመድል? እግዚአብሔር ምስክሬ ነው። የምንቀናባቸው ሰዎች፣ እነሱን ባደረገኝ ብለን የምንመኛቸው ሰዎች በሙሉ የከፈሉት መስዋዕትነት አለ። ሌሊታቸውን ከፍለዋል። የሰዎችን ንቀት ጠግበዋል። የራሳቸውን ምኞት ዘግተዋል። በጣም እኛ ልንከፍለው ያልቻልናቸውን ነገሮች ከፍለዋል። በሰዎች መካከል ያለ የህይወት ልዩነት ካለ የከፈሉት መስዋዕትነት። ስለዚህ የተነገረው ትንቢት እንዲፈጸም ካስፈለገ በህይወታችን ለውጥ ማየት ከፈለግን መክፈል ያለብንን መስዋዕትነት ደስ ብሎ ልንከፍል ያስፈልገናል። ለአንድ ሰው ጸጋ ይብዛለት፣ በሩን የሚዘጋበት ሌሊቱን በጸሎት የሚያነጋበት ጸጋና መንፈስ ይብዛለት፣ የሚሰራበት ማለዳ የሚነሳበት ሱቁን የሚከፍትበት የሚያሰላስልበት ረጅም ርቀት የሚጓዝበት የመስዋዕትነት ህይወት ዋጋ ቢያስከፍልም ቢያምም መስዋዕትነት ያማል ባይመችም፣ ነገር ግን ያንን መስዋዕትነት ከፍሎ የሚመጣውን የድል አክሊል ለመጫን ካስፈለገን ሁላችንም በዚህ መንፈስ ልንንቀሳቀስ ያስፈልገናል። ወገኖቼ ከመስዋዕትነት በኋላ አንደኛ የሚሆንልን ነገር የጌታ ድምፅ አለ። የእግዚአብሔር ድምፅ ሁልጊዜ የሚመጣው መስዋዕት ከተሰዋ በኋላ ነው። የእግዚአብሔር ቃል እነሆ መስዋዕት ከሰው በኋላ እግዚአብሔር ተናገረ፣ ሁለተኛ ምድርን አላጠፋማል። ሁልጊዜ መስዋዕትነትን ህይወት የሚለማመዱ በመስዋዕትነት የሚኖሩ ሰዎች ካሉ በህይወታቸው የጌታ ድምፅ የነሱ ድል ፈንታ ይሆናል። በመስዋዕትነት ያገለገሉ ሰዎች፣ በመስዋዕትነት ለእግዚአብሔር የኖሩ ሰዎች፣ በመስዋዕትነት ለእግዚአብሔር ራሳቸውን አሳልፈው የሰጡ ሰዎች የጌታ ድምፅ የነሱ እድል ፈንታ ነው። ድምፁ ከመጣ ደግሞ ይፈጸማል። ሁለተኛ ከመስዋዕትነት በኋላ ተአምራት ይሆናል። ክብር ለእግዚአብሔር ይሁን። አንደኛ ነገሥት ከ17 ጀምሮ ያላትን የሰጠችው ያቺ ሰራብታዊቷ ያላትን እኔና ልጄ በልተን የምንሞት ነው፣ ያማል፣ በልተን የምንሞተውን አንድ ቤታችን ለመጣ ለማናቀው ሰው መስጠት፣ አምጩ ሲላት መስጠት፣ ማብላት፣
ነገር ግን ያ መስዋዕትነት በሕይወታቸው የመከራው ጊዜ እስከሚያልፍ ድረስ በቤታቸው ዱቄት አልጠፋ፣ በቤታቸው ዘይት አልጠፋ፣ አልጎደል። መስዋዕትነት የከፈሉ ሰዎች፣ ለሚመጣላቸው ድምፅ እሺ ብለው የታዘዙ ሰዎች በሕይወታቸው ታምራት አይተዋል። አብርሃምን እንዳልጣለው አይጥለንም። ይስሐቅን እንዳልጣለው አይጥለንም። ያዕቆብን እንዳልጣለው አይጥለንም። ድምፅ መጥቶላቸው ለመጣላቸው ድምፅ፣ ለመጣላቸው ምሪት፣ በውስጣቸው ለተቀበሉት ራእይ መስዋዕትነት የሚከፍሉ ሰዎች ተአምራት የነሱ ዕድል ፈንታ ይሆናል። ዛሬ ላበረታታችሁ ፈልጋለሁ። መክፈል የሚገባችሁን መስዋዕትነት እንድትከፍሉ በማህበረሰቡ መካከል፣ በወንድሞቻችሁ መካከል፣ በሥራ ባልደረቦቻችሁ መካከል፣ አብረውን በሚያገለግሉ ሰዎች መካከል እንደ ተራ ሰው ሊመለከቱን ይችላል። ምንም እንደማያውቅ ሰው ሊመለከቱን ይችላል። መስዋዕትነት በምንከፍልበት ጊዜ ደስ የማያሰኝ ነገር ነው በሕይወታችን የሚታይ። አያችሁ ሲጎሳቆል፣ አያችሁ ብቻውን ሲሆን፣ አያችሁ እንደዚህ ሲሆን ሊሉን ይችላል። ነገር ግን ነገ የድሉን በረከት የምንቀበለው እኛ እንሆናለን። መስዋዕትነት የከፈሉ በተራራ ላይ ሲሮጡ፣ በጎርፍ፣ በወንዞች፣ በተለያዩ ነገሮች ዋጋ ከፍለው ስፖርት የሚሰሩ ሰዎች በውድድር ወቅት የሚሸለሙት እነሱ ናቸው። ሜዳሊያውን የሚያጠልቁት እነሱ ናቸው። በአስቸጋሪ ሁኔታ ማጥናት የሚገባቸውን ሲያጠኑ የነበሩ ተማሪዎች በፈተና ወቅት ትልቅ ውጤት አምጥተው የሚያልፉት እነዛ ተማሪዎች ናቸው። ስለዚህ የሚያስከፍለውን የስቃይ ዋጋ፣ ጭንቀቱን፣ መከራውን፣ እንደ ሌሎች አለመደሰቱን፣ እንደ ሌሎች እንደፈለገ አለመኖሩን መርጠን ስንገባበት ለተወሰነ ጊዜ ነው። የክፍያ ጊዜ ይመጣል። የሳቅ ጊዜ ይመጣል። የሽልማት ጊዜ ይመጣል። የሜዳሊያ ጊዜ ይመጣል። ዛሬ ይህንን ድምፅ የምትሰሙ ለዚህ ትውልድም የምናገረው መስዋዕትነት ለመክፈል የቆረጠ ትውልድ መነሳት መቻል አለበት። ከፊት የሚመጣበትን ማንኛውም አይነት ተግዳሮት መስዋዕትነት በመክፈል የሚያልፍ ትውልድ፣ እጅ የማይሰጥ ትውልድ፣ አንገት የማያቀረቅር ትውልድ፣ የሚገባውን ዋጋ ለመክፈል የሚገባውን ርቀት የሚሄድ፣ በጎልያድ ፊት መቆም ካለበት፣ ሕግ ጥሶ በንጉሥ ፊት መቆም ካለበት ኢየሱስ ክርስቶስ ያድናል። ኢየሱስ ዋጋ ከፈለ። መቃብር ስር ለመኖር ለመቆየት ዋጋ ለመሰቀል፣ እንዲተፋበት፣ እንዲወገር ዋጋ ከፈለ። ግን ለ3 ቀን ብቻ ነው። የክብር ጊዜ ይመጣል። ሌሊቱን የምናነጋው በዛ ውስጥ፣ የማይገባ መንገድ የምንሄደው በዛ ውስጥ ለተወሰነ ጊዜ ነው። የክብር ጊዜ ይመጣል። የተድላን መንገድ ብቻ የመረጡ በእድሜያቸው መጨረሻ ሐዘንን ተካፍለዋል፣ ጉስቁልናን ተካፍለዋል። ነገር ግን መሄድ ያለባቸውን ርቀት በመስዋዕትነት ሄዱ ሰዎች ከክብር ጋር ተገናኝተዋል። የሚቀጥለው ትውልድ ለነሱ እንዲያወራ ሆኖላቸዋል። ሐውልት ተሰርቶላቸዋል። ትልልቅ አሻራ በእግዚአብሔር መንግስትም ላይ፣ በሀገርም ላይ፣ በቤተሰባቸውም ላይ፣ በቤተ ክርስቲያንም ላይ አምጥተዋል። በኢየሱስም እንደዚህ አይነት ትውልድ ሲነሳ ያለው መስዋዕትነት ለመክፈል ከወሬው ጀርባ፣ ከንቀቱ ጀርባ፣ ከአሜቱ ጀርባ መስዋዕትነት የሚከፍሉ፣ ለራእያቸው፣ ለተገለጠላቸው፣ ለሰሙት ድምፅ እሺ ብለው የሚወጡ ሰዎችን ሲነሱ ያለው የእግዚአብሔር ጸጋ ከሁላችን ጋር ይሁን። መስዋዕትነት የሚከፍሉ ኃያላን ውስጥ እኛ እንገባበታለን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩልኝ። ብለስ